ሰላም እንዴት አላችሁ? ዛሬ በአዲስ ነገር ነው የመጣሁት። እንዴት ናችሁ? ሁላችሁም እንዴት ይዛችኋል? ያው ይታወቃል ዩቲዩብ ከጀመርኩ ኦልሞስት አንድ 4 ወር ምናምን ሆኖኛል። ዛሬ በአዲስ ነገር ነው የመጣሁት እና በአዲስ ነገር እንዲመጣ ስላገዛችሁኝ ስለረዳችሁኝ ሁላችሁም ከልብ አድርጌ አመሰግናለሁ። የብዙዎችን ስም ጠርቶ ማመስገን ትንሽ ይከብዳል። ምክንያቱም ብዙ ሰዎች ናቸው በዙሪያ ያሉት እና አንዱን የምጠራው እና የምዘለው ሰው ስለሚኖር ከዛ ደግሞ ያው ከካሜራ ጀርባ እንጂ ብዙ ጊዜ ከካሜራ ፊት ለፊት ላይ ብዙም ስለማላወራ ስለዚህ ሳላመሰግን የማልፈው ሰው ይኖራል በማለት አልጠራም። ሰው ግን እጅግ አድርጌ ነው የማመሰግነው ስታግዙኝ፣ ስትደግፉኝ ለነበራችሁ ልጆች። በዚህ 4 ወር ውስጥ ብዙ ነገሮችን ተምሬያለሁ ብዬ አስባለሁኝ። ከሌሎችም ከራሴም ጭምር እና በዙሪያ ካሉ ሰዎች ከሚነግሩኝ አንጻር እንግዲህ ላይቭ እንደጀምር በተለያዩ ሰዓቶች ሞክሬያለሁ። በኢትዮጵያ ከጠዋት በ4 ሰዓት ሞክሬያለሁ፣ 5 ሰዓት ሞክሬያለሁ፣ ዘንድ 8 ሰዓት ሞክሬያለሁ፣ ፕላስ 9 ሰዓት ሞክሬያለሁ። ከረንት አሁን እየገባሁበት ያለው ሰዓት በተጨማሪም ደግሞ ከጠዋት 1 ሰዓት አካባቢ ሞክሬያለሁ እና እንግዲህ እነዚህ ሰዓቶች ኦልሞስት ወደ 4-5 የተለያዩ ሰዓቶችን እንደ ዩቲዩብ ላይ መግቢያ አድርጌ ሞክሬያለሁ። እንግዲህ በእነዚህ ብዙ ነገሮች ተምሬያለሁ ብዬ አስባለሁ። ሌሎችም ይማራሉ ብዬ እጠብቃለሁ። ያው በሰዓት መቀየር ምን ያክል ዋጋ እንደሚያስከፍል ስፔሻሊ 8 ሰዓት ስቀይር እንዴት እንደተጎዳው እኔም ብቻ ሳይሆን በዙሪያ የነበሩ ሰዎችም ያውቃሉ። ፕላስ ደግሞ ጥሩ ሰዓት የነበሩ ግን ቀይሬያቸው እኔ ትዕግስት ባለመኖሬ ጥሩ ሰዓት እየሆነ እኔ ጥሩ ሰዓት አይደለም ብዬ የቀየርኳቸው ሰዓቶች ነበሩ። ሰማው የተረዳሁት በኋላ ነው፣ ዘግቼ ነው። ግን ዞሮ ዞሮ አንዳንዴ ነገሮች ዘግይተው ሊገቡን ይችላሉና ያው ግድ ነው፣ መማሪያ ነው። እነዚህን ሁሉ ነገሮች እንግዲህ እያየው ስሩ ፕሮሰስ እንግዲህ በ4 ወር ውስጥ ራሴንም ለማሻሻል ከእናንተ ጋር እዛ ጋር በተወሰነ መልኩ ትንሽ ሞክሬያለሁ ብዬ አስባለሁ። አሁን ደግሞ ያው ቋሚ 9 ሰዓት ሆኗል የምገባበት። 9 ሰዓት አንዳንዴ እስከ 9 ሰዓት አካባቢ፣ አንዳንዴ ደግሞ 9 ሰዓት እገባለሁ። ቢሆንም ሰዓቱ ጥሩ ነው ብዬ አስባለሁ። እኛ አሁን ያው ግን ሁሌም ቢሆን የተሻለ ነገር ለማግኘት ሰማው ብዙ ውጣ ውረዶች ያስፈልጋሉ እና ዩቲዩብ ደግሞ በጣም ትዕግስት የሚጠይቅ ነገር ግን ደግሞ በዛው ላይ ኮንሲስተንሲ የሚፈልግ ነገር ነው። ወጥነት የሚፈልግ ነገር ነው። ዝሮ ዝሮ በተስፋ መቁረጥም ውስጥ ሆኜ አይቼዋለሁ፣ በተስፋም ውስጥ ሆኜ አይቼዋለሁ። ሰማው በጣም ፈታኝ እንደሆነ ብዙዎች ይረዳሉ ብዬ አስባለሁ። ምክንያቱም አብዛኛው ሰው እዚህ ዩቲዩብ ያለ ሰው እሱን ይረዳል ብዬ ነው የማስበው። በዚህ መካከል እንግዲህ ብዙ ነገር እያየን እየተማርን ብዙዎቻችሁም እያገዛችሁኝ ለዛሬ ደርሻለሁ እና በጣም ደስ ብሎኛል። ምክንያቱም አትሊስት እኔ በተወሰነ መልኩም ቢሆን ተለውጬ ማየት የሚፈልጉ ሰዎች ነበሩ እና ለነሱ ያለኝን ለውጥ ልነግራችሁ ነው ዛሬ የመጣው። ለሁላችሁም ነው፣ ግን ስፔሻል ደግሞ ከኔ ጎን አይዞ በርታ ሲሉኝ ለነበሩት ሰዎች በሙሉ እነሱን ለማመስገን ነው የመጣሁት። እጅግ አድርጌ አመሰግናለሁ። ቃል የለኝም በእውነት በጣም ብዙ
ማውራት አልችልም ስለነሱ። ምክንያቱም እነሱ ለእኔ በጣም ብዙ ነገር አድርገዋል፣ ብዙ ዋጋ ከፍለዋል ለእኔ ሲሉ። ለእነሱ እጅግ አድርጌ ነው የማመሰግነው። ግን አትሊስት ሰዎች መቼም የተደከመበትን ነገር ለውጥ ሲኖረው እንኳን ደከምኩለት ይላሉ ብዬ አስባለሁ። ስለዚህ እናንተ እኔም በመደገፋችሁ በትንሹም ቢሆን ትደሰታላችሁ ብዬ አስባለሁ። ምክንያቱም አትሊስት የዛሬ 4 ወር ስጀምረው እንዳለው አይደለሁም ያለሁት። የተወሰነ ለውጥ አለኝ። ለውጡ ብዙ ባይሆንም ግን አንዳንድ መሰረታዊ ነገሮችን አድርጌያለሁ። እንግዲህ እንደምታውቁት ዩቲዩብ ለመቀበል ከ1000 በላይ ሰው ይፈልጋል፣ ከ4000 በላይ ዋቺንግ አወር ይፈልጋል። እና ይህን ለማድረግ ብቻዬን አልነበርኩም፣ ሁላችሁም ደግፋችሁኛል። በተለይ ደግሞ መጀመሪያ አካባቢ የሚመስለኝ በጣም አስቸጋሪው ነገር የሰቡ አልሞላ ብሎ እሱን በቃ እንደ ትልቅ ችግር አየው ነበር። ግን በኋላ ልጆች ሲነግሩኝም አልሰማም ነበር። ሰው ይሞላል የሚሉት ግን ሰው ሞልቶ ሰዓት በተወሰነ መልኩ እንደሚያስቸግር አይቻለሁ። በተወሰነ መልኩ ማለት አይቻልም፣ በጣም አስቸጋሪ ሰዓት ነው እውነት ለመናገር። ግን እንደዛም ብሎ በጣም በሚደግፉኝ ሰዎች እርዳታ፣ በሚያበረታቱኝ ሰዓት እርዳታ ለዛሬ ደርሻለሁ እና እጅግ አድርጌ ነው የማመሰግነው። ለዚህም ክብር ይስጥልኝ ሁላችሁንም። እና እንግዲህ አትሊስት የሚኒመሙን አሟልቻለሁ። ከዚህ በኋላ እንደውም የምፈተንበት ሰዓት ደርሷል። እርግጥ ነው አውቃለሁ። ምክንያቱም ከዚህ በተሻለ መስራት የሚጠበቅብኝ ሰዓት ላይ ነው የደረስኩት። አይደን ነው ወደፊት ምን እንደማደርገው ሰሞኑን ማሰብ ነበረብኝ አስቀድሜ። ብዙም እሱ አስቤበታለሁ በደንብ ማለት ብቸገርም አትሊስት እንኳን የዩቲዩብ ሚኒመሙን አሟልቻለሁ ብዬ አስባለሁ። ወደፊት በተቻለ መጠን ቻናሉን ማሳደግ እፈልጋለሁ። ካደገ በኋላ የራሱ የሆነ ኮንቴንት እፈጥራለሁ ብዬም አስባለሁ። እሱ ቀላል ነገር እንደማይሆን እገነዘባለሁ። እውነተኛ ፈተና አሁን ላይ መጥቷል። ከዚህ በኋላ ነው ብዙ ፈተና ያለው። ግን ዝሮ ዝሮ ለእያንዳንዱ ፈተናዎች ለመጋፈጥ ጅማሬ ያስፈልገዋል። ጅማሬ ተሳክቷል። ግን ሁሌም እንደሚባለው እኔም ብዬም እንደማምነው ጅማሬ ሳይሆን ፍጻሜን ያሳምርልኝ ነውና ኦልሬዲ የሰማይ ዩቲዩብ ቻናል ሞኔታይዝ ሆኛለሁ። አመሰግናለሁ ለዚህም ስላገዛችሁ። ስለዚህ የምፈተንበት ሰዓት ደርሷል ያልኳችሁም ከዚህ በኋላ ነው። ኦልሞስት ከሞኔታይዝ ከሆነ የተወሰኑ ቀናቶች ሆናል። ግን አንዳንድ ነገሮችን ማስተካከል እየሞከርኩ ነው። ግን ያው ሁሉም ነገሮች ተስተካክለዋል ማለት አይደለም። ኦልሬዲ ግን ዩቲዩብ ተቀብሎኛል። ስለዚህ እጅግ አድርጌ ነው የማመሰግናችሁ ሁላችሁንም። ክበሩልኝ፣ እንደምታበረታቱኝ ሙሉ እምነት አለኝ። ቃል የለኝም ሁላችሁንም በስም መጠራሽ ደስ ባለኝ ግን አልችልም። ስለዚህ እጅግ አድርጌ አመሰግናለሁ። ክበሩልኝ፣ ክብረት ይስጥልኝ። ስላገዛችሁኝ፣ ስላበረታታችሁኝ እጅግ አድርጌ አመሰግናለሁ። ለእኔ ብላችሁ ደግሞ ሰዓታችሁን፣ ገንዘባችሁን የደገፋችሁኝ ሰዎች እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ክበሩልኝ። መልካም ጊዜ። አመሰግናለሁ።